ኢየሱስም ሳጥን ውስጥ ያለው የሰውየው ነፍስ በሚያሳዝን ሁኔታ እየተመለከተ እንዲህ አለኝ፣ ብዙ የጠፉ ነፍሳት ደም በዚህ ሰው እጅ ውስጥ አለ። ብዙዎችም ነፍሳት እዚህ ሲኦል ውስጥ በስቃይ ይገኛሉ። በጣም በሚያሳዝንና ልብን በሚነካ ስሜት ውስጥ ሆነን እኔና ኢየሱስ ጉዞ ቀጠልን። ይሄድን ብያለን ሌሎች አጋንንት ቡድኖች ወደዚህ የሬሳ ሳጥን እያመሩ ተመለከትን። 3 ጫማ ያህል ቁመት አላቸው። ጥቁር ልብስ እስከ ፊታቸው ድረስ የሚሸፍን ለብሰዋል። የሰውየውን ነፍስ በፈረቃ እየተቀያየሩ ያሰቃዩት ነበር። አንዳንድ ጊዜ እንዴት ኩራት በእኛ ውስጥ እየተፈጠረ ስህተቶቻችንን አምነን እንዳንቀበልና ይቅርታ እንዳንጠይቅ አለማድረጋቸውን ሳስብ አዘንኩ። ንስሐ እንኳን እንዳንገባና ራሳችንን በእግዚአብሔር ፊት ዝቅ ለማድረግ ፈቃደኛ አለማድረጋችን በእውነት ያሳዝናል። እኛም ራሳችንን ትክክል አድርገን በመቁጠር ህይወት በዚህ መልኩ እንቀጥላለን። አዳምጡኝ ወገኖቼ፣ ነፍስና ሲኦል እውነት ናቸው። እባካችሁን ወደዛ ቦታ አትሂዱ። ጌታ ኢየሱስም አንድ እጅግ ግዙፍ የሆነ ሰዓት በዓለም ሁሉ ጫፍ እስከ ጫፍ ተዘርግቶ አሳየኝ። ሰዓቱም ሲቆጥር ይሰማል። የሰዓት መቁጠሪያው ወደ 12 ሰዓት ተጠግቷል። ደቂቃ ቆጣሪውም እንዲሁ ዝም ብሎ ይዞራል። ሰዓቱ ወደ 12 ሰዓት ሊሞላ 3 ደቂቃ እስኪቆጥር ድረስ በቀስታ የደቂቃ ቆጣሪው ወደ ሰዓቱ ተጠጋም። ደቂቃ ቆጣሪው ወደ ሰዓቱ በተጠጋ ቁጥር ድምጹ እየጨመረ ይሄድ ነበር። ድምጹ መሬትን በሙሉ የሚያካልል እስኪመስል ድረስ። እግዚአብሔር ሲናገር እንደ መለከት ድምጽ ነው። ድምጹም እንደ ብዙ ውሃዎች ነው። ስሙም አድምጡም። መንፈስ ለቤተክርስቲያናት የሚናገረው ነው። ጊዜ እንደሌለ አውቃችሁ ተዘጋጁ። ሁለተኛ ተመልሼ እመጣለሁ። የሰዓቱን ድምጽም እየሰማሁ ነው። አሁን 12 ሰዓት ሆኗል። ሙሽራው ለሚዜዎቹ ይመጣል። ለክርስቶስ ምጽአት ተዘጋጅታችኋል ጓደኞቼ? ወይስ አይ ዛሬ እንኳን አልተዘጋጀውም እንደሚሉት ሰዎች ናችሁ? ክርስቶስን አሁን ጥሩት እንዲያድናችሁ ልባችሁን አሁን ለጌታ ትሰጣላችሁ። ኢየሱስ ሁሌም ከሰይጣንና ከዘላለም ሞት ሊያድናችሁ ይችላል። አሁን እርሱን ወደ ህይወታችሁ ጥሩት። ለቤተሰቦቻችሁና ለምትወዷቸው ሁሉ ሳይዘገዩ ወደ ኢየሱስ ክርስቶስ ዛሬ እንዲመጡ ጸልዩላቸው። ኢየሱስ የተናገረውን አስቡም። ከርኩስ መናፍስት ጠብቃቸዋለሁ። በማንኛውም የህይወት ጉዳዮቻችሁ ከለላ ሆናቸዋለሁ፣ አድናቸውም አለው። የምትወዷቸውንም እንዲሁ አድናቸዋለሁ። አሁን እኔን ጥሩ እና ኑሩ። ከብዙ እንባ ጋር ይህን መጽሐፍ አሁን በዚህ ሰዓት የምታነቡ ሰዎች ከመዘግየታችሁ በፊት እውነትን በእርግጥ እንድትረዱና እንድታውቁ ጸልያለሁ። ሲኦል የዘላለም ቅጣት ቦታ ነው። ያየሁትንና የሰማሁትን ነገር ሁሉ ለማሳወቅ በምችለው አቅም ሁሉ ሞክራለሁ። እነዚህ ነገሮች ሁሉ እውነት እንደሆነ አውቃለሁ። የዚህን መጽሐፍ ቀሪ ክፍል ስታነቡ ሁላችሁም ንስሐ እንድትገቡና ኢየሱስንም እንደ ግል አዳኛችሁ አድርጋችሁ እንድትቀበሉ ጸልይላችኋለሁ። ጌታም አሁን ወደ ቤት እንመለስ ሲለኝ ሰማሁ። ነገም ወደዚህ እንመለሳለን አለኝ ጌታ። የሲኦል የሆድ ክፍል። በሚቀጥለው ምሽት እኔና ኢየሱስ ወደ ሲኦል ዳግመኛ መራን። በመጀመሪያ ወደ ትልቅ ሰፊ ክፍል ውስጥ ገባን። እንደማየው ከሆነ ብዙ ሰይጣናዊ ድርጊቶች ይከናወኑበት ነበር። እነዚህ ድርጊቶችም እኛ ባለንበት ዙሪያ አካባቢ ነበር እየተደረጉ የነበሩት። እኛ ከቆምንበት 10 ጫማ ርቀት ላይ አንድ የተለየ እንቅስቃሴ ተመለከትኩ። ብዙ ርኩሳዊ ቅርጽ ያላቸውና እየገቡና እየወጡ ተመለከትኩ።
የአጋንንት መናፍስት ወደ አንድ የተለየ ቦታ በፍጥነት እየገቡና እየወጡ ተመለከትኩ። እንቅስቃሴው በአጠቃላይ እንደ አስፈሪ ፊልም አይነት ነበር። ይመስለው እንደተመለከትኩት ከሆነ ብዙ ነፍሳት የተሰቃዩና አጋንንትና መላእክቱም ለክፉ ስራ እየተንቀሳቀሱ ነበር። ጨለምለም ያለው አካባቢ በውጊያ ስቃይና ተስፋ በመቁረጥ ድምጽ የተሞላ ነበር። ኢየሱስም አለኝ፣ ልጄ ሆይ ሰይጣን በዓለም ላይ አታላይ የሆነና በሲኦል ደግሞ ነፍስን የሚያሰቃይ ነው። አብዛኞቹ እዚህ ሲኦል ውስጥ ያሉት የጨለማ መናፍስት ኃይሎች ወደ ምድር በመሄድ ሰውን ይጎዳሉ፣ ያጠቃሉ፣ እንደገናም ደግሞ ያታልላሉ። ከዚህ በፊት በግልጽ ያልተለዩ ነገሮችን አሁን አሳይሻለሁ። የምታያቸው አንዳንድ ነገሮች አሁን እየሆኑ ያሉ ናቸው፣ አንዳንዶች ግን ወደፊት የሚሆኑ ናቸው። በድጋሚ ወደፊት ተመለከትኩ። ወለሉ ቡናማ ነፃ ያለ ቀለም፣ ነገር ግን ምንም አይነት ህይወት ሆነ ሳር ወይም ደግሞ ምንም አረንጓዴ ተክል አይታይበትም። ሁሉም ነገር የሞተና እየሞተ ያለ ነገር ነው። የተወሰኑ ቦታዎች ቀዝቃዛና እርጥብ፣ አንዳንዶቹ ደግሞ ደረቅና ሞቃታማ ነበሩ። ሁሌም የቆየና የሻገተ የከብት ቅሪት አካል ሽታ ያለው የተቃጠለና የበሰበሰ እጅግ አጸያፊ ሽታ ያለበት ቦታ ነው። ጌታም እንዲህ አለኝ፣ ዲያብሎስ የእግዚአብሔርን ልጆች ለማታለል ብዙ አይነት ወጥመዶችና ማሰናከያዎችን ይጠቀማል። በሲኦል ውስጥ በሚኖረን ቆይታ ጊዜ ውስጥ ብዙዎቹን የአጋንንት የብልጠትና የተንኮል ዘዴዎችን አሳይሻለሁ አለኝ ጌታም። ትንሽ እንደተጓዝን ከፊት ለፊታችን ጨለማና የጠቆረ በግልጽ የሚታይ ነገር አለ። ወደ ላይና ወደ ታች ወይም ደግሞ የሚጨማደድና እንደገና ደግሞ የሚለጠጥ ነገር ይመስላል። በእያንዳንዱ በተንቀሳቀሰ ሰዓት በጣም አስቀያሚ የሆነ ሽታ በአካባቢው ካለው የባሰ የገማ አየር ወደ ሲኦል ይለቃል። ያየሁትን ነገር በምችለው መንገድ ሁሉ ለመግለጽ ሞክራለሁ። ይህ ትልቅና ጥቁር የሆነ ተንጠልጥሎ ያለ ነገር ሲጠብና ሲሰፋ ወይም ደግሞ ሲጨማደድና ሲለጠጥ ከሚያወጣው አጸያፊ ሽታ በተጨማሪ እንደ ቀንድ መሳይ ጥቁር ነገር ከዚህ ወጥቶ ወደ ምድር ይሄድ ነበር። ትልቅና ጥቁር በውስጡም ብዙ መግቢያዎች ያሉት ልብ እንደሆነ ተገነዘብኩ። በጣም አስቀያሚ ርኩሳዊ ነገር ወደ እኔ መጣም። ኢየሱስም ሐሳቤን ተረድቶ አይዞሽ አትፍሪ አለኝ። ይህ የሲኦል ልብ ነው አለኝ። በኋላ ወደዚህ ውስጥ እንገባለን። አሁን ግን ወደ ሲኦል እስር ቤት እንሂድ አለኝ። የሲኦል እስር ቤት ክፍል በሲኦል ዋና ሆድ እንደ ክብ ሆኖ ይገኛል። እስር ቤቶቹም 17 ማይል ከፍታ አላቸው። ወደ ላይ ቀና ብዬ ስመለከት ትልቅና ቡናማ የሆነ ገደል በእያንዳንዱ እስር ቤቶች በሲኦል ሆድ መካከል እንዳለ ተመለከትኩ። እንዳየሁትና እንደገባኝ ከሆነ የነዚህ ጥልቀት 6 ጫማ ያህል ነበር። እንዴት አቋርጬ እንዳለፍኩት ተደንቄያለሁ። በመጀመሪያዎቹ ረድፍ በተደረደሩት እስር ቤቶች አፋፍ ላይ እንደነበርን ወዲያውኑ አልተረዳውም ነበር። ከፍታ ያላቸው ነገሮችን በእስር ቤቱ ዙሪያ በመንቀሳቀስና በሲኦል መካከል ወይም ሆድ ያለውን እንቅስቃሴ በሙሉ አሻግሮ ለመመልከት አመቺ ቦታዎች ነበሩ። ኢየሱስም እንዲህ አለኝ፣ እነዚህ ነገሮች እውነትና የታመኑ ናቸው። ሞትና ሲኦል አንድ ቀን ወደ እሳት ባህር ይጣላሉ። እስከዛ ድረስ ግን ይህ የሲኦል መቆያ ቦታ ነው። እነዚህ እስር ቤቶችም ኃጢአተኛ ነፍሳትን በማሰቃየት እና ግፍ በማድረስ እንደዚሁ ይቀጥላሉ። ወደዚህ እንዳትመጡ ነበር ሕይወቴን የሰጠሁት አለኝ ጌታ። አዎ እነዚህ አስፈሪ ነገሮች እውነት እንደሆነ አውቄያለሁ። ነገር ግን የአባቴ ምሕረት እውነት ነው። ከፈቀዳችሁለት ይቅር ይላችኋል። አባቴን ዛሬ በስሜ ጥሩት፣ ወደ እናንተም ይመጣል አለኝ ጌታ።